መድፈኞቹ በግርምት ላይ ናቸው። አርሰናል 3 ባየር ሙኒክ 1። የማያቆመው የአርሰናል ጉዞ በሻምፒዮንስ ሊጉና በሊጉም የአውሮፓ ሻምፒዮንስ ሊግ ምሽት በለንደን ለታላቁ አርሰናል ደጋፊዎች ታሪካዊ ድልን ይዞ መጥቷል። መድፈኞቹ በሰጡት ግሩም የበላይነት የተሞላበት ብቃት አውሮፓን ያስፈራው የጀርመን አውራ ክለብ ባየር ሙኒክ 3-1 በአርሰናል ተሸነፈ። የጎል አስቆጣሪዎቹ ለአርሰናል ጄ ቲምበር በ22ኛ ደቂቃ ሲያስቆጥር አልሸነፍ ባዩ ባየር ሙኒክ ኤል ካርል ብዙም ሳይቆይ አስደናቂ ጎል 32ኛ ደቂቃ ላይ ያቻነቷን ጎል አስቆጠረም። ከዛ በኋላ ያልታወቁ ደግሞ የሚያስደንቁ ጎሎች ከአርሰናል ወደ ባየር ሙኒክ መረብ ይተኮሱ ጀመረም። ኤን ማዱዌክ በ69ኛ ደቂቃ፣ ጂ ማርቲኔሊ 77ኛ ደቂቃ ሁለት ጎሎችን በማስቆጠር ያሰልጣኛቸውን ሚካኤል አርቴታ ወጣቶቹ ተጫዋቾች ዘንድሮ የሚያስቆማቸው ክለብ የለም ያሉትን የተደጋጋሚ ቃላቸውን አስጠበቁም። መድፈኞቹ በሊጉም ሆነ በሻምፒዮንስ ሊጉ ዋንጫውን ለማንሳት ዝግጁ ናቸው እየተባለም ይገኛል።